ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ህወሓት አዳዲስ ሚሳኤልና ሮኬቶችን አወጣ። ቡድኑ ባለፈው ሳምንት መጨረሻ የተቀበሩ መሳሪያዎቹን ሲያወጣ እንደነበረም ይታወሳል። ዛሬ ደግሞ በፕሮፓጋንዳ ልሳኖቹ በኩል ሮኬቶችንና ሚሳኤሎችን ታጠቅያለሁ ብሏል። ይህ በእንዲህ እንዳለ ከሰሞኑ በአፋር በነበረው ውጊያ የቲዲኤፍ ወታደሮችን ልብስ የለበሱ የኤርትራ ወታደሮች መማረካቸውን የሚገልጽ መረጃ ወጥቷል። ትሰሙታላችሁ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የበኩር ልጅ ሰመሃል መለስ በአነጋጋሪ ቃለ መጠይቅ ተከሰተች። ሰመሃል ጀነራል ጻድቃን ላይ የትችት ናዳ ዘንባለች። የበግ ለምድ የለበሰ ተኩላ የሚል ዘለፋንም አስከትላለች። ከዚህ በተጨማሪም ስለ ትግራይ በቀጣይ ሊከሰቱ ይችላሉ ስለሚባሉ ጦርነቶችና ስለ ብልጽግና ሐሳቧን ሰንዝራለች። በዝርዝር ይዘነዋል። አምባሳደር ዲና ሙፍቲ ኤርትራ ትረዳን ሲሉ ጥሪ ያቀረቡ። አምባሳደሩ ሻዕቢያ ከኢትዮጵያ ፍላጎት የሚጻረር ውንጀላ ያቀረበ ነው ሲሉ የከሰሱ ሲሆን ቅጽበታዊ በሆነ ሁኔታ የባህር በር አጥተናል ብለዋል። ሻዕቢያ በበኩሉ ምከረው እምቢ ካለ መከራ ይምከረው በሚል ፈሊጥ የታጀበ ምላሽ ሰጥቷል። ታደምጡታላቸው። ጅቡቲ አደገኛ እንቅስቃሴ እያደረገች ነው። ይህ እንቅስቃሴዋ ግን ለራሷ ሌላ መዘዝ እንደሚያስከትልባት ተሰምቷል። ጅቡቲ ከሳውዲ አረቢያ፣ ግብፅ እና ኤርትራ ጋር የጀመረችው መርዘኛ አካሄድ ኢትዮጵያን ለማነቅ የሚደረግ እንቅስቃሴ ነው የተባለ ሲሆን ይህ ጉዳይ ግን የአህያ ባል ከጅብ አያስጥልም በሚል አንድ ተንታኝ ተችተውታል። የጅቡቲን አካሄድ የተመለከተ ጥንቅር ይዘናል። በዋሻ ውስጥ የቀሩ የሐማስ ተዋጊዎች የጋዛ የተኩስ አቁም ስምምነትን ወደፊት እንዳይራመድ እንቅፋት ናቸው ተባለ። እነዚህ የሐማስ ተዋጊዎች በእስራኤል ቁጥጥር ስር በሚገኘው የራፋ ከተማ ደቡባዊ ክፍል በሚገኝ ዋሻ ውስጥ እንዳሉ ታውቋል። ትሰሙታላቸው። ቱርክ በእስር ላይ የሚገኙትን ዝነኛው ከንቲባን ከ2000 ዓመት በላይ እንዲፈረድባቸው ጠይቃለች። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎችን መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው ጉዳዮች እናመራለን። የቀድሞ የኢትዮጵያ ጠቅላይ ሚኒስትር የመለስ ዜናዊ የበኩር ልጅ ሰመሃል መለስ አነጋጋሪ ቃለ መጠይቅ ተከሰተች። ሰመሃል ጀነራል ጻድቃን ላይ የትችት ናዳ ዝንባለች። የበግ ለምድ የለበሰ ተኩላ በሚልም ዘለፋ አስከትላለች። ከዚህ በተጨማሪ ስለ ትግራይ በቀጣይ ሊከሰቱ ይችላሉ ስለሚባሉ ጦርነቶችና ስለ ብልጽግና ሐሳቧን ሰንዝራለች። በወቅታዊ ጉዳዮች ላይ አነጋጋሪ ሐሳቦችን የምትሰነዝረው የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰመሃል መለስ ሰሞነኛ ጉዳዮችን የተነተነችበት አዲስ ቃለ መጠይቅም ተሰራጭቷል። በቃለ መጠይቋ ታዲያ የፌዴራል መንግስቱና ጀነራል ጻድቃንን በተመለከተ የሰነዘረቻቸው ትችቶች የሚጠቀሱ ናቸው። በቃለ መጠይቁ ወቅት የፖድካስቱ አዘጋጅ ጸዳለ ግርማ በአዲስ አበባ ያለው መንግስት በፓርቲ በመንግስትና በወታደራዊ መዋቅር መካከል የነበረው ልዩነት ከድሮ በባሰ ሁኔታ አደብዝዞታል የሚል ምልከታ በማንሳት የሰመሃልን አስተያየት ጠይቃለች። ሰመሃል በምላሿ ይህ ክስተት መደመር ከተሰኘው የጠቅላይ ሚኒስትር አብይ አህመድ መጽሐፍ ጋር አያይዘዋለች። ዘመናዊነትን እርሱ መደብን ከዘር አደባልቋል በማለት ክስ አቅርባለች። የብልጽግና ፓርቲ ዋና አንቀሳቃሽ የምጽአት ቀን ርዕዮተ ዓለም ነው ስትል በችታለች። የገዢው ፓርቲ ባለስልጣናት ዶክተር ጌዲዮን ጢሞቴዎስን በመጥቀስ ለፈጸሙት ወንጀል ማመካኛ እየፈለጉ ነው በማለትም ትችት ሰንዝራለች። ይህንን አስተሳሰብ በዓለም አቀፍ ደረጃ እየተስፋፋ ካለው የቀኝ ዘመም ኒዮፋሺዝም እንቅስቃሴ ጋርም አገናኝተዋለች። ሰመሃል መለስ ትችቷን በፌዴራል መንግስቱ ላይ ብቻ ሳታቆም የትግራይ ልሂቃንን በጠንካራ ቋንቋ ወንጅላለች። ስታንዳርድ ሲግናል ፖድካስት አቅራቢዋ ጋዜጠኛ ጸዳለ ለማ ጀነራል ጻድቃን ገብረትንሳይ ጦርነት አይቀሬ መሆኑንና የትግራይ ስልታዊ ማዕከላዊነት፣ ታሪክ፣ ጂኦግራፊ፣ የሰራዊት ስነ ምግባር ላይ ያተኮሩ ጽሑፎችን መጻፋቸውን አንስታ ሰመሃል ቀደም ሲል ይህንን የበግ ለምድ የለበሰ ተኩላ ማለቷን እንድታብራራ ጠይቃለችም። ሰመሃል በምላሿ የጀነራል ጻድቃን ጽሑፍ በሰላም ጥሪ ስም የተደበቀ እንደሆነ ገልጻለች። በአንድ በኩል የሰላም ጥሪ እያቀረበ
በሌላ በኩል ጦርነት አይቀሬ ነው ይላል ብላለች። ጀነራሉ የሰራዊቱን ስነ ምግባር እንደ ትግራይ ጥንካሬ ማቅረባቸው ግራ የሚያጋባ ነው ያለችው ሰመሃል በሌላ መድረክ ይኸው ጀነራል ከስልጣን እንዲነሳ ያደረገው ይኸው ሰራዊት መሆኑን ተናግሯል በማለት ሐሳቡ ግጭት አለው ስትል ተናግራለች። ሰመሃል እንዳለችው የትግራይ ሊቃን የሚያነሱት የማዕከላዊ ጥያቄ የውሸት ትርክት ነው። ትክክለኛ ንባብ የኛ ሊቃን በጣም ስግብግቦችና ብቃት የሌላቸው ከመሆናቸው የተነሳ አሁን ራሳችንን ለተላላቆቹ የኢትዮጵያና የኤርትራ ኃይሎች ተኪ ፕሮክሲ አድርገን ለማቅረብ እየተሽቀዳደምን ነው ስትል ክሷን አቅርባለች። ይህን ጦርነት ማስቀረት የሚጠይቀው ብቸኛ ነገር የልሂቃኑ የፖለቲካ ፍላጎት ነው ብላለች። ተንታኞች በሰመሃል አባትና በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ዘመን የተፈጸሙ የሰብአዊ መብት ጥሰቶችን አንድም ጊዜ አላነሳችም። ከዚህ ባለፈ ደግሞ የሀገሪቱ ብሔራዊ ጥቅም ማለትም ወደብን የሚያክል ጉዳይ ለኤርትራ ተላልፎ የተሰጠበትንና ኤርትራ ባላግባብ መገንጠሏን በቃለ መጠይቁ አለማንሳቷን እየተቹ ይገኛሉ። ከዚህ ባለፈም ሰመሃል የቀድሞ ጠቅላይ ሚኒስትርና የአባቷን ሌጋሲ ለማስቀጠል እየተጋች ነው ሲሉ በርካቶች እየተቿት ይገኛሉ። አምባሳደር ዲና ሙፍቲ ኤርትራ ትረዳን ሲሉ ጥሪ ያቀረቡ። አምባሳደሩ ሻዕቢያ ከኢትዮጵያ ጋር ፍላጎት የሚጻረር ውንጀላ ያቀረበ ነው ሲሉ የከሰሱ ሲሆን ቅጽበታዊ በሆነ ሁኔታ የባህር በር አጥተናል ብለዋል። ሻዕቢያ በበኩሉ ምከረው እምቢ ካለ መከራ ይምከረው የሚል በፈሊጥ የታጀበ ምላሽ ሰጥቷል። ቀይ ባህር ጉዳይ ወደ ጦርነት እንዳይገባ ስጋቶች እንዳሉ ሲገልጽም ቆይቷል። ኤርትራ ኢትዮጵያ ላይ ተደጋጋሚ ክስ እያቀረበች ነው። ጉዳዩ በሰላማዊ መንገድ ለማሳካት ዲፕሎማሲው በምን መልኩ መሄድ አለበት በሚለው ዙሪያ በህዝብ እንደራሴዎች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ምላሽ ሰጥተዋል። አምባሳደር ዲና ምላሻቸውን የጀመሩት ስለ ጦርነት አስከፊነት በመናገር ነው። ጦርነት ጠቀሜታ የለውም፣ አውዳሚ ነው። ይህን እውነታ ኤርትራውያንም ሆኑ ኢትዮጵያን በደንብ ይረዱታል። ስለ ጦርነት አውዳሚነት ከኛ በላይ የሚረዳ አገርም ህብረተሰብም የለም ብለዋል። ቀጥለውም ይህ ስለማይፈለግ ነው ሰላማዊ በሆነ መንገድ መብት ማስከበር ያስፈልጋል የተባለው። በኢትዮጵያ በኩል ከጦርነትና ግጭት በመለስ ይህንን ነገር ሰላማዊ መንገድ እንፍታኑ የተባለው የዲፕሎማሲ ስራው ይኸው ነው። ከኢትዮጵያ አቋም ውጪ ኢትዮጵያ መክሰሱ ጠቀሜታ የለውም። ይህ ፕሮፓጋንዳ ነውና እንደማያዋጣ ለዓለም አቀፉ ማህበረሰብ ማስረዳት ይገባል። የኢትዮጵያ ንግድ ቀጨጨ፣ ኢምፖርት ኤክስፖርት ተጎዳ ማለት ሌሎች ሀገራት ይጎዳሉ ማለት ነው። ጉዳቶች ተዛማጅ ናቸው። ይህንን ከግምት በማስገባት ኤርትራ መረዳት አለበት። ክሱ መሰረት የለውም። ክሱ ኢትዮጵያን ፍላጎትና አቋም ውጪ ነው ሲሉ ተናግረዋል። ለኢትዮጵያ ስለ ባህር በር አስፈላጊነት የተመለከተ ጥያቄ የቀረበላቸው አምባሳደሩ እንዲህ ሲሉ ሰፋ ያለ ምላሽ ሰጥተዋል። የኢትዮጵያ የባህር በር እንደሚገባት የታወቀ ነው። ዓለም አቀፍ ሕግ 1982 ዓ.ም ይህንን ደግጓል። እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት የባህር በር ያስፈልጋቸዋል በሚል ኢትዮጵያ የባህር በር የምትፈልግባቸው ታሪካዊ ምክንያቶች አሉ። በአንድ ወቅት የባህር በር የነበራት ሀገር ናት። በተንሸዋረረ ሁኔታ ነበር የባህር በርን ያጣችው። መልክዓ ምድራዊ ምክንያቶች አሏት። ከባህር በር 60 ኪሎ ሜትር ርቃ የምትገኝ ናት። የኢኮኖሚ ምክንያቶችም አሏት። እነዚህ ነባራዊ እውነታዎች ሌላውን ወገን መቀበል አለበት። ይህ ምክንያት ተጨባጭና ተገቢ መሆኑን በደንብ ተረድቶ ለኢትዮጵያ ብቻ ሳይሆን ለኤርትራ፣ ለምስራቅ አፍሪካ ያለውን ጠቀሜታ ከግምት በማስገባት ሌላ ወገን መገንዘብ አለበት ብሏል። ኢትዮጵያ ቀይ ባህርን ያጣችው በጣም ቅጽበታዊ በሆነና በተዛባ መንገድ የኢትዮጵያን ሕዝብ ፍላጎት ሳይጠየቅ የኢትዮጵያ ተወካዮች በሚገባ ሳይመክሩበት ምንም አይነት ውይይት ሳይካሄድበት ነው ሲሉ ያስታወሱት አምባሳደሩ ኢትዮጵያ ይህንን ሁሉ ዓመት የባህር በር ይዛ ቆይታ ለምን ባህር በር ታጣለች? ካጣችስ ምንድነው አማራጩ ሳይባል ምንም መፍትሄ ሳይበጅለት በድንገት የተፈጠረ ነገር ነው ሲሉ ገልጸውታል። ህወሓት አዳዲስ ሚሳኤሎችንና ሮኬቶችን አወጣ። ቡድኑ ባለፈው ሳምንት መጨረሻ የተቀበሩ መሳሪያዎችን ሲያወጣ እንደነበርም ይታወሳል። ዛሬ ደግሞ በፕሮፓጋንዳ ልሳኖቹ በኩል ሮኬቶችንና ሚሳኤሎችን ታጥቄያለሁ ብሏል። ይህ በእንዲህ እንዳለ ከሰሞኑ በአፋር በነበረው ውጊያ የቲዲኤፍ ወታደሮችን ልብስ የለበሱ የኤርትራ ወታደሮች መማረካቸውን የሚገልጽ መረጃም ወጥቷል። የህወሓት ሻዕቢያ የአፋር ጥቃት አሁንም መነጋገሪያ ሆኗል። በዚህ ጥቃት ህወሓት አሁንም 6 ቦታዎችን ተቆጣ
ተቆጣጥሮ እንደሚገኝ የታወቀ ሲሆን ተጨማሪ ቦታዎችን ለመቆጣጠር ወታደራዊ እንቅስቃሴዎችን እያደረገ እንደሚገኝ የአፋር ክልል ባለስልጣናት ተናግረዋል። በዚህ መሃል ነው የትግራይ ወታደሮችን ወታደራዊ ልብስ የለበሱ የሻዕቢያ ወታደሮች ተማርከዋል የሚል መረጃ ወጣው። መረጃው በገለልተኛ አካል ባይረጋገጥም በርካታ የማህበራዊ ድረ ገጾች ግን የሻዕቢያ ወታደሮች የቲዲኤፍን ታጣቂዎች ልብስ እንደለበሱ መማረካቸውን በስፋት እየዘገቡት ነው። ከዚህ ቀደም የሻዕቢያ ወታደሮች በስፋት በትግራይ ክልል እንደሚንቀሳቀሱ ሲዘገብ ቆይቷል። በተለይም አዲግራት፣ አድዋ፣ መቀሌ እንዲሁም ተንቤን የሻዕቢያ ወታደሮች በስፋት እንደሚንቀሳቀሱ መረጃዎች ይጠቁማሉ። ይህን ክስ በተመለከተ ግን ከሻዕቢያ በኩል እስካሁን የተሰጠ ምላሽ የለም። በሌላ በኩል ህወሓት አዳዲስ ሮኬቶችንና ሚሳኤሎች አሉኝ ሲል ወደ አደባባይ ይፋ አድርጓቸዋል። ዲጂታል ወያኔ የተሰኘው የህወሓት ልሳን በማህበራዊ ሚዲያ ላይ ባጋራው ተንቀሳቃሽ ምስል ይህንን ታጥቀናል ሲል የሚሳኤልና የሮኬት ተንቀሳቃሽ ምስሎችን አጋርቷል። ባለፈው ነሐሴ ወር በመቀሌ በተደረገ አንድ ስብሰባ ላይ ጀነራል ታደሰ ድሮንም ሮኬትም ታጥቀናል ሲሉ መናገራቸውን ለመንግስት ቅርበት ያለው ሉዓላዊ ሚዲያ ምንጮቹን ዋቢ አድርጎ ዘግቦ ነበር። አሁን ታዲያ ቡድኑ ሮኬቶችም ሚሳኤሎችም አሉኝ የሚል መረጃን እያሰራጨ ይገኛል። እነዚህ ተወንጫፊ መሳሪያዎችም ህወሓት ከግብጽ ያገኛቸው ሳይሆኑ እንደማይቀርም ተዘግቧል። ጅቡቲ እጅግ አደገኛ እንቅስቃሴ እያደረገች ነው። ይህ እንቅስቃሴ ግን ለራሷ ሌላ መዘዝ እንደሚያስከትልባት ተሰምቷል። ጅቡቲ ከሳውዲ አረቢያ፣ ግብጽና ኤርትራ ጋር የጀመረችውን መርዘኛ አካሄድ ኢትዮጵያን ለማነቅ የሚደረግ እንቅስቃሴ ነው የተባለ ሲሆን ይህ ጉዳይ ግን የአህያ ባል ከጅብ አያስጥልም በሚል ነው አንድ ተንታኝ የተቹት። የጅቡቲ አካሄድን የተመለከተ አንድ ሰፊ ትንታኔም ይፋ ሆኗል። የጅቡቲ ግብጽን ወደ ምድሯ ማስጠጋቷና ጁራ ወደብን ለሳውዲ መስጠት በራስ አንገት ላይ ገመድ እንደማሰር ነው ሲል ጽሁፉ የጅቡቲ አካሄድን ተችቷል። የአካሄድ እንዴት በራስ አንገት ላይ ገመድ ማሰር እንደሆነ እንዲህ ሲልም ያብራራል። የጅቡቲ ኢኮኖሚ የተመሰረተው በኢትዮጵያ ኢኮኖሚ ላይ በመሆኑ የጅቡቲ ኢኮኖሚ ጥገኝነቱን ለኢትዮጵያ ኢኮኖሚ ነው። ከኢኮኖሚ አንጻር ስንመለከት ጅቡቲ የኢትዮጵያ ጥገኛ ብቻ ሳትሆን ምርኮኛም ጭምር ናት። የጅቡቲ ጂዲፒ 4 ቢሊዮን ዶላር ገደማ ሲሆን 2 ቢሊዮን ዶላር ገደማ የሚሆነው ገቢ ጅቡቲ የምታገኘው ከኢትዮጵያ ወደ ማከራየትና የማጓጓዣ አገልግሎትን በመስጠት ነው። ይህም ማለት 50 በመቶ የጅቡቲ ኢኮኖሚ የሚመነጨው ከኢትዮጵያ ኢኮኖሚ ነው። ኢትዮጵያ ለቀይ ባህር በቅርብ ርቀት ላይ ያለችና በቀጠናው የራሷን ብሔራዊ ፍላጎት ያላት አገር እንደመሆኗ መጠን ኢትዮጵያ በጅቡቲ የራሷ የጦር ሰፈር እንዲኖራት ባትፈቅድም ከሩቅ ለመጡ ባዕዳን ሀገራት መሬቷን ቆራርሳ ወደ 10 ለሚጠጉ ሀገራት ከ20 እስከ 70 ሚሊዮን ዶላር በሊዝ ያከራየች ሲሆን ከዚህም በአመት 300 ሚሊዮን ዶላር ብቻ የምታገኝ ሲሆን ይህም የጂዲፒዋ 10 በመቶ ብቻ ነው በማለት አብራርተዋል። ጽሁፉ የሚቀጥልና ጅቡቲ በቀጠናው ከፍተኛ የንጹህ መጠጥ ውሃ እጥረት ያለባት አገር ከመሆኗ ጋር ተያይዞ በቀን 20 ሚሊዮን ሊትር ወይም 20 ሺህ ኪዩቢክ ሜትር ንጹህ የመጠጥ ውሃ ከኢትዮጵያ የሚሄድላት ሲሆን በአሁኑ ወቅትም ኢትዮጵያ የጅቡቲን የንጹህ መጠጥ ውሃ ደህንነትና አቅርቦት አስተማማኝ ለማድረግ የውሃ መጠኑን በቀን ወደ 100 ሚሊዮን ሊትር ከፍ ለማድረግ እየሰራች መሆኑን ያስታውሳል። ጅቡቲ ኢኮኖሚዋን 50 በመቶ የምትሸፍነው ለኢትዮጵያ ወደብ አከራይታ በምታገኘው ገቢ ነው። ከዚሁ ጋር ተያይዞ የኢትዮጵያ የረጅም ጊዜ ጠላት በድፍረት ወደ ምድሯ መጋበዟና የታጁራን ወደብ ከኢትዮጵያ ጋር በጋራ አልምታ በጋራ ተጠቃሚ ከመሆን ይልቅ በውጭ ኃይሎች ተጽዕኖ ስር ወድቃ አሊያም ደግሞ የውጭ ኃይሎችን ፍላጎት ለማስፈጸም የኢትዮጵያን ወደ ቀይ ባህር የመቅረብ ፍላጎት በጅቡቲ በኩል የተዘጋ እንዲሆን አስባ የታጁራን ወደብ ለሳውዲ አስረክባ ከሆነ ሳውዲ ወደቡን የምታለመው የኢትዮጵያን ገበያ መሰረት አድርጋ በመሆኑ ይበልጥ ተጎጂ የምትሆነው ጅቡቲ እንጂ ኢትዮጵያ አትሆንም በማለት መከራከሪያቸውን ያቀርባሉ። በነዳጅ የፈረጠመው ኢኮኖሚ ያላት ሳውዲ ወደቡን በዘመናዊ መንገድ አልምታ ስታበቃ የማጓጓዣ ስርዓቱ የተቀላጠፈ እንዲሆን ለማድረግ አፋር፣ ትግራይና አማራ ክልልን የሚያገናኝ ደረጃውን የጠበቀ መንገድ መሰረተ ልማት ከኢትዮጵያ መንግስት ጋር መስራቱ አይቀሬ ሲሆን በዚህ ሂደት ውስጥ የሚመነጨው ኢኮኖሚ የአንበሳውን ድርሻ ተካፋይ የምትሆነው ሳውዲ እንጂ ጅቡቲ አትሆንም። ታጁራ ወደብ ከጅቡቲ ወደብ የተሻለና የተቀላጠፈ አገልግሎት የሚሰጥ ከሆነ ኢትዮጵያ በሂደት ፊቷን ወደ ታጁራ ልታዞር ትችላለች። ይህም ለጅቡቲ ጉዳት እንጂ ጥቅም ይዞ ላይመጣ ይችላል በማለት የጅቡቲን አካሄድ ተችተዋል።
በዋሻ ውስጥ የቀሩ የሐማስ ተዋጊዎች የጋዛ የተኩስ አቁም ስምምነት ወደፊት እንዳይራመድ እንቅፋት ናቸው ተባለ። እነዚህ የሐማስ ተዋጊዎች በእስራኤል ቁጥጥር ስር በሚገኘው የራፋ ከተማ ደቡባዊ ክፍል በሚገኝ ዋሻ ውስጥ እንዳሉ ታውቋል። አሸማጊዎች እክል የገጠመው የጋዛ የተኩስ አቁም ስምምነት ወደሚቀጥለውና የበለጠ ውስብስብ ምዕራፍ ለማራመድ በሚያደርጉት ጥረት አዲስ እንቅፋት እያጋጠማቸው ባለበት በዚህ ወቅት ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አምባሳደር ጄረድ ኩሽነር ሰኞ ዕለት ወደ እስራኤል አምርተዋል። የሐማስ ትጥቅ መፍታት፣ የጋዛ መልሶ ግንባታና የወደፊት አስተዳደር እንዲሁም ዓለም አቀፍ የጸጥታ ኃይል ወደ ግዛቱ ማሰማራቱን ጨምሮ ቁልፍ ነጥቦች አልተፈቱም። ከእስራኤልና ሐማስ ከፍተኛ የሆነ ስምምነት ሊኖር ይችላል የተባለው የውይይት የጊዜ ሰሌዳ እስካሁን አለመኖር ስምምነቱን ወደ ቀጣዩ ደረጃ ሊያሸጋግር ይችላሉ የሚል ጥርጣሬን ፈጥሯል። እነዚህ ያልተፈቱ ችግሮች ባሉበት በእስራኤል ቁጥጥር ስር ያለውን አካባቢ የሚመለከተው ቢጫ መስመር ከሚባለው ደቡባዊ ከተማ በራፋ ዋሻ ውስጥ እንዳሉ የሚታመኑ በርካታ የሐማስ ተዋጊዎች ጋር በተያያዘ በቅርቡ ሌላ ፈተና ብቅ ብሏል። ባለፈው ሳምንት የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ትጥቃቸውን ለሚፈቱ ታጣቂዎች ይቅርታ ሊሰጥ እንደሚችልና ይህም ዋሽንግተን በቀሪው የጋዛ ክፍል ተግባራዊ ለማድረግ ለምትፈልገው ሞዴል ሊሆን እንደሚችልም ተናግሯል። ቁጥሩ በትክክል ባይረጋገጥም ዊትኮፍ 200 ተዋጊዎች አሁንም ድረስ ዋሻ ውስጥ እንዳሉ ተናግረዋል። እንደ ሚዲያ ዘገባዎች ከሆነ ኩሽነር እና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኞ ዕለት በኢየሩሳሌም በተካሄደ ስብሰባ ላይ ጉዳዩን ተወያይተውበታል። ሐማስ ቀደም ሲል ተዋጊዎቹ እጅ እንደማይሰጡና እስካሁን ድረስ በእስራኤል ውድቅ ሲደረግ የቆየ ደህንነቱ የተጠበቀ መንገድ እንዲሰጣቸው ጠይቋል። የእስራኤል መንግስት ቃል አቀባይ ኔታንያሁና ኩሽነር የተወያዩባቸውን ጉዳዮች አሁን ባለበት ምዕራፍ አንድ የቀሩትን ታጋቾች ለማምጣትና የዚህን እቅድ ምዕራፍ የሆነውን የጋዛ የወደፊት እጣ ፈንታ ይህም ሐማስን ትጥቅ ማስፈታትን፣ ጋዛን ከጦር ኃይሎች ነፃ ማውጣትንና ሐማስ በጋዛ የወደፊት እጣ ፈንታ ላይ ምንም አይነት ሚና እንደማይኖረው ማረጋገጥን ያካትታል ብለዋል። የቱርክ ትልቋ ከተማ ኢስታንቡል አቃቢ ሕግ ዝነኛው ከንቲባ ኢክሬም ኢማማጉሉ በተከሰሱበት 142 የሙስና ወንጀሎች ከ828 እስከ 2352 ዓመታት የእስር ዘመን እንዲፈረድባቸው ተጠየቀ። ኢማማጉሉ የፕሬዝደንት ጣይብ ኤርዶሃን ዋነኛ የፖለቲካ ተቀናቃኝ ተደርገው የሚቆጠሩ ሲሆን ከባለፈው ዓመት መጋቢት ወር ጀምሮ በሙስና ወንጀል ተጠርጥረው በእስር ላይ ይገኛሉ። የኢስታንቡል ከንቲባና ተቋሚ የሪፐብሊካን ፒፕልስ ፓርቲ ሲኤችፒ ምንም አይነት ጥፋት እንዳልፈጸሙ በመከራከር ፕሬዝደንቱና አጋሮቻቸው የኤርዶሃንን ተቀባይነት ማሽቆልቆሉን ተከትሎ እርምጃ ወስደዋል ሲሉ ይከሳሉ። ነገር ግን የከተማዋ ዋና አቃቤ ሕግ ኢማማጉሉ ብቻ ሳይሆኑ 401 ሰዎች ላይ ክስ የመሰረቱ ሲሆን ከከንቲባው ጋር በሙስና የተዘፈቀ የወንጀል ቡድን በመመስረትና በመምራት ክስ ተመስርቶባቸዋል። ከ8 ወራት ምርመራ በኋላ አቃቤ ሕግ አኪን ጎርሌክ እንደተናገሩት 105 በእስር ላይ የሚገኙትን ተጠርጣሪዎች ጉቦ በመቀበል እንዲሁም በህገወጥ የገንዘብ ዝውውር ላይ የተሰማራ ትልቅ ወንጀለኛ ድርጅት መስርተዋል ብሏል። በዚህም የተነሳ በቱርክ ላይ የደረሰው ኪሳራ 3.8 ቢሊዮን ዶላር መሆኑን አቃቢ ህጉ ጨምረው ተናግረዋል። እንደ አውሮፓውያኑ አቆጣጠር በ2028 በሚደረገው ፕሬዝዳንታዊ ምርጫ ኢማማጉሉ የሲኤችፒ ፓርቲ እጩውን የተመረጡ ሲሆን 12 ክሶች ጉቦ በመስጠት 7 ህጋዊ ያልሆነ ገንዘብ ህጋዊ በማስመሰልና ተጨማሪ 7 በመንግስትና የህዝብ ድርጅቶች ላይ የማጭበርበር ወንጀል ክሶች ቀርቦባቸዋል። አናዶሉ የዜና ወኪል ክሱ በ2430 ዓመት እስራት እንደሚያስቀጣ ገምቷል። በመጋቢት ወር ከንቲባው በቁጥጥር ስር ሲውሉ ከፍተኛ ተቃውሞ ተቀስቅሶ በመቶዎች የሚቆጠሩ ሲታሰሩ ፖሊስ ተጨማሪ መጠነ ሰፊ እርምጃ ወስዷል። ከዚያ ጊዜ ጀምሮ ከንቲባው በኢስታንቡል ወጣ ብሎ በሚገኘው የምርመራ እስር ቤት ውስጥ ታስረው ይገኛሉ። በከንቲባው ላይ ከቀረቡ የሙስና ክሶች በተጨማሪ በስለላና የትምህርት ማስረጃቸውን በማጭበርበር ወንጀሎች አቃቢ ህግ ክስ መስርቶባቸዋል። የትምህርት ማስረጃቸው ከዚህ ክስ በኋላ ውድቅ ሆኗል።